እንደነዚህ አይነት ህልሞችን የምታዩ ሰዎች በከባድ ሁኔታ ላይ ስለሆናችሁ ጸሎት ማድረግ አለባችሁ። የመጀመሪያው ነገር በቤተሰቦቻችሁ መካከል የሞተ ወይም ደግሞ በህይወት አሁን የሌለን ሰው በህልማችሁ ደጋግማችሁ እያያችሁ ከሆነ እናንተ ከባድ ሁኔታ ውስጥ ነው ያላችሁ፣ መጸለይ አለባችሁ። እንዲሁም ደግሞ በተደጋጋሚ በቤተሰብ ውስጥም ሊሆን ይችላል፣ እንዲሁም ደግሞ ከቤተሰብ ውጪ የሞተ ሰው በተደጋጋሚ በሌሊት ወደ እናንተና በህልማችሁ በተደጋጋሚ እየመጣ ከሆነ እናንተ ሰዎች ይበልጥ ብዝታችሁ በጸሎት መቆየት አለባችሁ። ሌላኛው ደግሞ በሌሊት ዝሙት የምታደርጉና ሴት ከወንድ ጋር ወንድ ደግሞ ከሴት ጋር ሁልጊዜ በሌሊታችሁ ላይ ዝሙትን የምታደርጉ ከሆነ እናንተ ሰዎች እናንተም ትልቅ ችግር ውስጥ ነው ያላችሁ። ስለዚህ ሁላችሁም እንደነዚህ አይነት ህልሞች በእናንተ ህይወት ላይ ሲደጋገሙ ጋንንት በህይወታችሁ ላይ ክፉ ነገር ሊሰራ ስለሆነ ሁላችሁም መጸለይ አለባችሁ። በህልማችሁ የምታዩት ነገር የእናንተ ዓለማችሁ ወይም ደግሞ ያላችሁበት ፖዚሽን ያላችሁበት ስፍራ ነው። ስለዚህ አንድ ሰው በክርስቶስ ኢየሱስ ካመነ በኋላ ሊያየው የሚችለው ህልም እግዚአብሔር የሆነን ህልምና እንዲሁም ደግሞ ፊውቸርን ነገን እግዚአብሔር የሚያሳየውን እንጂ በየቀኑ የሞቱ ሰዎችንና እንዲሁም ደግሞ በሌሊት ዝሙት እያደረገ ማሳለፍ የለበትም። ስለዚህ እናንተ የምታዩት ህልም እንዴት ነው? ሌሊታችሁ እንዴት ነው? በሌሊት ሰላም አላችሁ ወይ? ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ይህንን ቪዲዮ እስከመጨረሻው በመስማት ለጓደኞቻችሁ ሼር አድርጉ። እንደነዚህ አይነት ህልሞችን ስታዩ ህልም ያላችሁበትን ሁኔታ ስለሚያሳያችሁ ማለትም ህልም ከሶስት ነገር ስለሚመጣ ከዚህ በፊት በሰራሁትም ቪዲዮ ህልም ከሶስት ነገር እንደሚመጣ ነግሬያችኋለሁ። አንደኛው ከስጋ፣ ሁለተኛው ከሰይጣን፣ ሶስተኛው ደግሞ ከእግዚአብሔር ነው ብያችኋለሁ። ስለዚህ ሁልጊዜ ህልም ስታዩ ከነዚህ ዓለም ነው ወደ እናንተ ህልሞች የሚመጡ። በቀን የምታስቡት ወይም ይመጣል ወይም ደግሞ ከአጋንንተ ዓለም የጨለማው መንግስት ወደ እናንተ ይልቃል ወይም ደግሞ ከእግዚአብሔር የሆነ ህልም ወደ እናንተ ይመጣል። አንድ ሰው ግን በክርስቶስ ኢየሱስ ሲያምን ከእግዚአብሔር የሆነ ህልም በህይወቱ ላይ ይበዛል። ስለዚህ እናንተ ክርስቲያን ከሆናችሁ ከእግዚአብሔር የሆነ ህልም ነው ልታዩ የሚገባው። እግዚአብሔር በህልማችሁ ይናገራችኋል። ለምሳሌ እግዚአብሔር ለሰለሞን ተናግሯል፣ እግዚአብሔር ለዮሴፍ ተናግሯል፣ እግዚአብሔር በህልሙ ለዳንኤል ተናግሯል። ለነቢያት በህልም እየተገለጠ ይናገር ነበር እግዚአብሔር። ዛሬም ደግሞ እግዚአብሔር በህልም ይናገራል። ህልም የምታዩ ሰዎች በህልም አይቀለድም። እግዚአብሔር ለሰዎች አንዱ የሚናገርበት ትልቁ መንገድ ህልም ነው። ስለዚህ ህልማችሁ ምን ይመስላል? ህልም እያያችሁ ነው ወይ? የምታዩት ህልም ከየትኛው ዓለም እየመጣ ነው? ቅድም እንደነገርኳችሁ እንግዲህ እነዛን የሞቱ ሰዎችና እንዲሁም በህልማችሁ ደጋግማችሁ ዝሙት የምትሰሩ ከሆነ ዝሙት የምትሰሩ ሰዎች በህልማችሁ እናንተ ሰዎች በህይወታችሁ ላይ እየሆነ ያለው ነገር በጣም ከባድ ነው። ምክንያቱም ይህ ነገር እየቆየ ሲመጣ ወደ ስፒሪቹዋል ሃዝባንድ ወይም ደግሞ ወደ መንፈሳዊ ባል ይሆንብሻል። ሴት ከሆንሽ፣ ወንድ ከሆንክ ደግሞ የምታየው ያ ህልም እየቆየ ሲመጣ በስፒሪት ሪልም ላይ መንፈስ ዓለም ላይ ላንተ ባንተ ዲዛይን ልክ ሚስት ይዘጋጅልሃል። ስለዚህ መንፈሳዊ ሚስት ይኖርሃል ማለት ነው። መንፈሳዊ ባልና መንፈሳዊ ሚስት የሚጋቡት በህልም ዓለም ላይ ነው። ህልም ዓለም የህልም ዓለም መንፈሳዊ ባልና መንፈሳዊ ሚስትን በእናንተ ህይወት ያዘጋጃል፣ የጨለማው መንግስት። ስለዚህ የህልም ዓለማችሁ መጥራት አለበት፣ መጸለይ። በዚህ ጉዳይ ውስጥ ያላችሁ ሰዎች መጸለይ አለባችሁ፣ በጣም መጸለይ አለባችሁ። እንዲሁም ደግሞ ስትጸልዩ መጸለይ አለባችሁ ከመተኛታችሁ በፊትና በሌሊት በ9 ሰዓት ተነስታችሁ መጸለይ አለባችሁ። በዛን ሰዓት በኢየሱስ ክርስቶስ ስም እየተቃወማችሁ ስትጸልዩ ያ ነገር ከህይወታችሁ ይሄዳል። ያ ነገር ደግሞ ከኪዳን ጋር ግንኙነት ስላለው ኪዳን ስላለው ትዳር ስለመሰረተ ኦሬዲ ስፒሪት ሬልም ላይ በሌሊት ተነስታችሁ የኢየሱስን የደሙን ኪዳን እየጠራችሁ መጸለይ አለባችሁ። እናንተ በህልማችሁ ሁልጊዜ ከአንዲት ሴት ጋር የምትገናኙ ከሆነ ያቺ ሴት መንፈሳዊ ሚስታችሁ ናት። ሴት ከሆንሽ ደግሞ በሌሊት ወንድ ጋር የምትገናኝ ከሆነ ያ ወንድ መንፈሳዊ ባልሽ ነው። ኪዳን ካንቺ ጋር አለው ማለት ነው። ስለዚህ ኪዳኑን ለማፍረስ ሌላ ኪዳን ያስፈልጋል። ያን የኢየሱስ የክርስቶስ ኢየሱስን የደም ኪዳን በላይሽ ላይ እየጠራሽ ማፍረስ አለብሽ ማለት ነው። ስለዚህ ይህንን ጸሎት መጸለይ ያለባችሁ የኢየሱስን የደሙን ኪዳን እየጠራችሁ ከመተኛታችሁ በፊትና እንዲሁም ደግሞ በሌሊት በ9 ሰዓት እየተነሳችሁ ማፍረስ አለባችሁ ማለት ነው። አለበለዚያ ግን ሴት ከሆንሽ በህልምሽ ከወንድ ጋር ግንኙነት የምታደርጊ ከሆነ ያ ሰው መንፈሳዊ ባልሽ ይሆንና ኔክስት ወንዶችን መውደድ አትችይም። ወንዶችን የመውደድና የማግባት ፍላጎትሽ ዜሮ ይሆናል። ወንድ ከሆንክም በተመሳሳይ እንደዚሁ ይሆንብሃል። ሴት ትጠላለህ። የማግባት ፍላጎትና ቤተሰብ የመመስረት ነገር
ከአይምሮ ሙሉ ለሙሉ ይጠፋል ማለት ነው። ስለዚህ ወዳጆቼ ቀላል ነገር አይደለም። ህልማችሁን አጥሩ። የሞተ ሰው የምታዩ እናንተ ደግሞ ከፋሚሊዎቻችሁ የሞቱ ሰዎች ወደ ህይወታችሁ የሚመጡ ከሆነ በፋሚሊያችሁ ውስጥ የሞት ስፒሪት አለ ማለት ነው። የሞት መንፈስ እየተከተላችሁ ነው ማለት ነው። የሞት መንፈስ እናንተን ሊያጠቃችሁ እያሳደዳችሁ ነው። ሳይን ነው፣ ምልክት ነው። ሊገላችሁ እየፈለገ ነው ማለት ነው። እናታችሁ ልትሆን ትችላለች፣ ወንድማችሁ፣ አጎታችሁ ሊሆን ይችላል። በሌሊት እየመጣ የሚገናኛችሁ የሚያወራችሁ ከሆነ በእውነት ነው የምላችሁ ጸሎት ያስፈልጋችኋል። መስበር አለባችሁ። የሞት መንፈስ ከቤተሰቤ በኩል የምትመጣ እያላችሁ እየተቃወማችሁ መጸለይ አለባችሁ። አለበለዚያ ያ ነገር ኔክስት እናንተን ሊገላችሁ ነው ማለት ነው። ስለዚህ በሌሊት የሞተ ሰው የምታዩ እንዲሁም ደግሞ በሌሊት ሴክሹዋል ነገር የምታደርጉ ግንኙነትን የምታደርጉ ሰዎች በጣም ሃርድ ነገር ላይ ነው ያላችሁ። ቀላል ነገር አይደለም። መጸለይ አለባችሁ። በእግዚአብሔር ፊት መውደቅ አለባችሁ። በሌሊት ተነስታችሁ መጸለይ አለባችሁ። እናንተ እንኳን በጸሎቱ ከደከማችሁ ለመንፈሳዊ መሪዎቻችሁና በቤተ ክርስቲያን ላሉ ፓስተሮችና ነቢያት ተናግራችሁ በዛ ጉዳይ ላይ ሊጸለይላችሁ ያስፈልጋል። አለበለዚያ ህይወታችሁ እየከበደ ነው የሚሄደው ማለት ነው። የተወደዳችሁ ከዚህ ነገር ነፃ መውጣት አለባችሁ። እናንተ በክርስቶስ ኢየሱስ አምናችሁ እናንተ የመንፈስ ቅዱስ ቤተሰብ ሆናችኋል። የመንፈስ ቅዱስ ቤተሰብ ስትሆኑ ደግሞ እግዚአብሔር ሕያዋንን እንጂ ሙታንን በሕልማችሁ አያሳያችሁ። እግዚአብሔር በሕልማችሁ ክብሩን እንጂ ውርደትን አያሳያችሁ። ምናልባት በእናንተ ህይወት ላይ መጥፎ ነገር ሊመጣ ካለ ያንን ነገር እግዚአብሔር በሕልማችሁ ያሳውቃችኋል። እንዲሁም ደግሞ ነጋችሁን እግዚአብሔር ይናገራችኋል። ለምን ከተባለ እግዚአብሔር ነገን የሚናገር አምላክ ነው። ስለዚህ ለእግዚአብሔር አንዱ ትልቁ የሚናገርበት መንገድ ህልም ነው። ህልማችሁን አጥሩ። ህልማችሁን አጥሩ። ህልማችሁን አጥሩ። በህልማችሁ ላይ እንዳትቀልዱ። በኃይል ጸልዩ። እግዚአብሔር ህልም ሲያሳያችሁ በዛ ህልም ላይ ጸልዩ። በሌሊት ህልም አይታችሁ እንደተነሳችሁ ከስጋም ይሁን ከሰይጣንም ይሁን ከእግዚአብሔርም ይሁን ከየትም ሊሆን ይችላል ያ ህልም። ነገር ግን ባያችሁት በዛ ቅስፈት እንደተነሳችሁ ተመልሳችሁ እንዳትተኙ። በትኩሱ ወዲያውኑ ያንን ህልም እያጠራችሁ ጸልዩ። መልካም ህልም ከሆነ መልካምን አዋጅ እያወጃችሁ እግዚአብሔርን እያመሰገናችሁ ጸልዩ። መጥፎ ህልም ከሆነ ደግሞ እየተቃወማችሁ ጸልዩ። ቅጀት ከሆነም ደግሞ እንዲሁ እየተቃወማችሁ ጸልዩ። ኔቨር በፍጹም እናንተ የሞተ ሰው ልታዩ አይገባም። እናንተ ጨለማ ልታዩ አይገባም። እናንተ የክፉን አሰራር ልታዩ አይገባም። ብርሃን ታያላችሁ፣ ክብር ታያላችሁ፣ የእግዚአብሔርን ሕያውነት እንዲሁም ደግሞ ነገን በሕልማችሁ ታያላችሁ። እግዚአብሔር ከእናንተ ጋር ነው። ይህ መልእክት ደግሞ በጣም ለብዙ ሰዎች እንዲደርስ ሼር አድርጉ። ሰብስክራይብ በማድረግ ቻናሉን ደግሞ ሌሎች ትምህርቶችን ተከታተሉ። እኔ ወንድማችሁ አማኑኤል ነኝ። ተባረኩ።